ሰላም የዩቲዩብ ቤተሰቦች በያላችሁበት ሰላማችሁን ያብዛልኝ። ዛሬ የማሳያችሁ በተለያየ ኢማራት ውስጥ ለምትኖሩ ዱባይ፣ አቡዳቢ፣ ሻርጃ፣ ፉጀራ፣ ራስ አልኬማ እና አጅማን በአጠቃላይ በሰባቱም ሴት የምትኖሩ ኢትዮጵያውያን በምትሰሩበት መስሪያ ቤት ላይ ካንስል ወይም ደግሞ ብሎክ ስትደረጉ ወደ እናንተ ሜሴጅ እንዲመጣ ማድረግ የሚቻልበትን መንገድ ነው ማሳያችሁ ማለት ነው። ካንስል ሲያደርጓችሁ ወይም ብሎክ ሲያደርጓችሁ እናንተ ሳታውቁ በድብቅ እነሱ ካንስል ወይም ብሎክ ሲያደርጓችሁ ምን ማድረግ እንዳለባችሁ አሳያችኋለሁ። ስልካችሁን አፕዴት የምታደርጉት ማለት ነው። ተከታተሉኝ እስከ መጨረሻ ድረስ ቪዲዮውን ተከታተሉ። ስትጨርሱ ሰብስክራይብ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳትረሱ። መልካም ቆይታ፣ መልካም ምሽት። አይሲፒ አፕሊኬሽን ላይ እንዴት ነው ስልካችሁን አፕዴት የምታደርጉት? ስልካችሁና ኢሜል ታዲያችሁ እንዴት ነው አፕዴት የምታደርጉት የሚለው አሳያችኋለሁ። መጀመሪያ የሚያስፈልጋችሁ ዩኤኢ ፓስ ነው። ዩኤኢ ፓስ ያው መክፈት ግዴታ ነው ማለት ነው። ምክንያቱም ከዩኤኢ ፓስ ላይ የሚወስድ መረጃውን ዩኤኢ ፓስ ያስፈልጋችኋል። ዩኤኢ ፓስ ታወርዳላችሁ። ዩኤኢ ፓሳችሁን ካወረዳችሁ በኋላ ትከፍቱታላችሁ። ዩኤኢ ፓሱን በእናንተ በአይዲውን ስካን አድርጋችሁ ትከፍታላችሁ ማለት ነው። መጀመሪያ እሱ ያስፈልጋል። የዩኤኢ ፓስ አከፋፈት ደግሞ ቪዲዮ ላይ አለ። ቲክቶክ የመጀመሪያው ቪዲዮ ላይ አስቀምጫለሁ ማለት ነው። ከዚህ በፊት ሰርቼዋለሁ እሱን ማለት ነው። አካፋቱን ዩኤኢ ፓስ ከዚህ በፊት ስለሰራውኝ እሱን ከቲክቶክ ላይ ማግኘት ትችላላችሁ ማለት ነው። ዩኤኢ ፓስ ከከፈታችሁ በኋላ ቀጥታ የምትሄዱት ወደ አይሲፒ ነው። አይሲፒ አፕሊኬሽን ታወርዳላችሁ ማለት ነው። መጀመሪያ ግን ዩኤኢ ፓስ ነው። አይሲፒ አፕሊኬሽን ታወርዳላችሁ። ፕሌይ ስቶር ትሄዳላችሁ። ከፕሌይ ስቶር ላይ ነው የምታወርዱት። ፕሌይ ስቶር ላይ ትሄዱና አይሲፒ ፕሌይ ስቶር ላይ ሄዳችሁ አይሲፒ ብላችሁ ትጽፋላችሁ ማለት ነው። ዩኤኢ አይሲፒ ብላችሁ ትጽፋላችሁ። ዩኤኢ አይሲፒ ሳርች ተነኩና ዩኤኢ አይሲፒ ብላችሁ ትጽፋላችሁ ማለት ነው። ከዛ እራሱ እዛው ይመጣላችኋል ማለት ነው። ዩኤኢ አይሲፒ ብሎ ይመጣል። ዩኤኢ አይሲፒ ብሎ ይመጣል እዛው ማለት ነው። ከዛ ዩኤኢ አይሲፒ ብሎ የሚመጣውን አፕሊኬሽን ያከበብኩበትን ማለት ነው። ይሄ ማለት ነው ያከበብኩበትን ዩኤኢ አይሲፒ ብሎ ከታች ያለው ማለት ነው። ከታች በቀይ ያከበብኩበት እሱን ትነካላችሁ። ኢንስታል ታርጋችሁ ወደ ቀፏችሁ ትጭናላችሁ ማለት ነው። ዩኤኢ አይሲፒ የሚለውን ወደ ቀፏችሁ ትጭናላችሁ መጀመሪያ ማለት ነው። መጀመሪያ ይሄ ዩኤኢ ፓሱ መርሳት የለበትም። በቃ እሱ መጀመሪያ ነው መስት ነው። ዩኤኢ ፓስ መጀመሪያ መከፈት አለበት ማለት ነው። ከዛ ስለሚወስድ ኢንፎርሜሽን አሁን መጨረሻ ላይ እንዴት እንደሚወስድ ኢንፎርሜሽን እናያለን። ይሄ ዩኤኢ አይሲፒ ከእንዴት እንደሚወስድ ከዛ ላይ እናያለን። ከዛ ኦፕን ትሉታላችሁ። ልክ ኦፕን ስትሉት ወዴት ነው የሚወስዳችሁ? ወደ ዩኤኢ ፓስ ነው የሚወስዳችሁ። አይታችሁ አይደለ? ዊዝ ዩኤኢ ፓስ ይላል። ሳይን ኢን ዊዝ ዩኤኢ ፓስ ብሎ ይነግራችኋል ማለት ነው። ስለዚህ ወደ ዩኤኢ ፓስ ግቡ እያላችሁ ነው። ይህንኑ ነው የምትነኩት ማለት ነው። ይህንን ስትነኩ ራሱ ወደ ዩኤኢ ፓስ ኮኔክት ያደርገዋል ራሱ ማለት ነው። ስለዚህ ሳይን ኢን ዊዝ ዩኤኢ ፓስ የሚለውን ነው የምትነኩት እናንተ ማለት ነው። ለምንድን ነው የምትነኩት? ከዩኤኢ ፓስ የእናንተን ኢንፎርሜሽን እንዲወስድ ማለት ነው። ከዛ እሱን ስትነኩት ወደ ዩኤኢ ፓስ ይወስዳችኋል እንደዚህ አድርጎ ማለት ነው። ወደ ዩኤኢ ፓስ ይወስዳችሁና የዩኤኢ ፓስ ፒን ኮድ ጠይቃችኋል። ፒን ኮዳችሁን አስገብታችሁ እናደርጋችሁ ማለት ነው። ኮኔክት አደረጋችሁ ማለት ነው። ኮኔክት ሆነ ማለት ነው። ኮኔክት ከሆነ በኋላ አይሲፒ በዚህ መልኩ ይከፍትላችኋል ማለት ነው። እንደዚህ አሁን ከፈተ ማለት ነው። ይሄ አሁን የእናንተ አይሲፒ ሙሉ መረጃ ከዩኤኢ ፓስ ላይ ወስዶ ከፍቶላችኋል ማለት ነው። አሁን ከዚህ በኋላ እንዴት ነው ስልካችሁንና ኢሜላችሁን የምትቀይሩት የሚለው ነገር ነው። እዚህ ጋር ብዙ ኦፕሽኖች አሉ። እነሱን ትተውና ከላይ ያለውን ኤዲት ፐርሰናል ኢንፎርሜሽን የሚል አለ። ኤዲት ፐርሰናል ኢንፎርሜሽን የሚል በቀይ ያከበብኩበት ማለት ነው። ኤዲት ፐርሰናል ኢንፎርሜሽን የሚል አለ። ያንን ኤዲት ፐርሰናል ኢንፎርሜሽን የሚለውን ትነኩታላችሁ። ከዛ እሱ ስትነኩት የራሱ የሚመጣ ፎርም አለ። ልክ እሱ ይከፍትላችኋል። ያንን ሲከፍት ተከታተሉ። ከዛ እዚህ ጋር የራሳችሁ ሙሉ መረጃ አለ። እዚህ ጋር የእናንተ መረጃ አለ፣ የተቀመጠ መረጃ አለ። ስማችሁ አለ፣ ቁጥራችሁ አለ፣ አይደንቲቲ ነበር። እዚህ ጋር የመጣውን ቁጥር ባይዘው መዝግባችሁ ያዙ ማለት ነው። ለወደፊትም ጠቅማችኋል። ከዛ በኋላ ኔክስት ብላችሁ ታልፋላችሁ። ኔክስት ስትሉት እዚህ ጋር ይመጥላችኋል ማለት ነው። የስልኩና የኢሜል የአድራሻው 3 ነገሮች ይመጥላችኋል ማለት ነው። አሁን እናንተ መቀየር አለባችሁ የስልኩንና የኢሜሉን ብቻ ነው። ሌላውን ተውት ማለት ነው። አድራሻውን ተውት። አሁን እዚህ ጋር የስልኩን የአድራሻውን ያለው 3 ነው ያለው። እዚህ ጋር 2 ብቻ በቂ ነው አድራሻው። ምክንያቱም በተለያየ ቦታ ስለምትቀይሩ ልትቀይሩ ስለምትችሉ ዱባይ፣ አቡዳቢ ልትሄዱ ስለምትችሉ እሱን ተውትና ስልኩንና ኢሜላችሁን ብቻ ነው የምትቀይሩት ማለት ነው። ስለዚህ ስልኩን እንዴት እንቀይራለን የሚለውን ነገር እናያለን። እዚህ ጋር ግን ልብ የምትሉት ያለበትን ነገር የኔ አሁን ስለተቀየረ ድጋሚ አልቀይርም። አቀያየሩን ነው ማሳያችሁ ማለት ነው። የኔ ኦልሬዲ ተቀይሯል። እንደናንተ ግን እንዲታያችሁ ከዚህ ኔክስት ላላችሁ ከዚህ በኋላ ማለት ነው። ኔክስት ከላይ እንደምትመለከቱት የኔ ስልክ ቁጥር አለ። ከላይ ትክክለኛው ስልክ ቁጥሬ እሱ ነው ማለት ነው። እኔ አሁን የራሴ ስልክ ቁጥር ነው የካምፓኒ አይደለም። ቀይሬው ነው እንደዚህ ሆነልኝ ማለት ነው። እዛ ጋር ምን ይላል? ከረንት ሞባይል ነምበር ይላል። አሁን ያለው ሞባይል ነምበር ይላል ከላይ። እሱ ማለት የእናንተ የካምፓኒያችሁ ቁጥር ነው የሚነሱ የሚያስገቡት። ከታች ደግሞ ኒው ሞባይል ነምበር ይላል። ስለዚህ እናንተ የምትቀይሩት ኒው ሞባይል ነምበር የሚለው ላይ
ሄዳችሁ ስልካችሁን አስገባላችሁ ማለት ነው። ኒው ሞባይል ነምበር የሚለው ላይ ስልካችሁን 05 ብላችሁ አስገቡ። 05 ሳትሉም 5 ብላችሁ መጀመር ትችላላችሁ ማለት ነው። ከዛ በኋላ ካስገባችሁ በኋላ ኔክስት ትላላችሁ። ኔክስት ብላችሁ ለፉ ማለት ነው። የስልክ ቁጥሩን ካስገባችሁ ስልካችሁ ግን በእናንተ ስም የወጣ ሲም ካርድ መሆን አለበት። በእናንተ ሲም ካርድ የወጣ መሆን አለበት ማለት ነው። ሌላው እዚህ ጋር ምንድነው ኢሜይል ነው። አሁን እዚህ ጋር ያለው የኔ ኢሜይል ነው፣ የካምፓኒ ኢሜይል አይደለም። ቀይሬው ነው እኔ ስለቀየርኩት ነው ቀደም ብዬ ማለት ነው። ስለዚህ የእናንተ ደግሞ የካምፓኒው ኢሜይል ነው የሚሆነው፣ ወይ ደግሞ ምንም ባዶም ሊሆን ይችላል ማለት ነው። እናንተ ግን አሁን እዚህ ጋር ከዳንት ኢሜይል ከሌለው እዛ ጋር ኒው ኢሜይል የሚለው ላይ የራሳችሁን ኢሜይል አስገቡ። ኢሜይላችሁ እናንተ ጋር ያለ ፓስዋርድ የምታውቁት ማለት ነው። ኢሜይላችሁን እዚህ ጋር አስገብታችሁ አሁንም ኔክስት ብላችሁ ታልፋላችሁ ማለት ነው። ኔክስት ብላችሁ ማለፍ ነው ከዚህ ጋር። ከዛ እዚህ ጋር ምንድነው የሚለው አድሬስ ነው። አድሬሱን ምንም አትሙሉ፣ ተውት። ኖ እንዳለው ይቅርና ኔክስት ብላችሁ ማለፍ ነው አለባችሁ ማለት ነው። አድሬሱ ይቅር፣ ከዛ እናንተ ኔክስት ብላችሁ እዚህ ጋር ማለፍ። አድሬሱን አትሙሉት፣ ተውት ማለት ነው። ከዚህ በኋላ የሚመጣው ምንድነው ፔመንት ነው፣ ክፍያ ነው የሚመጣው። ከላይ እንደምትመለከቱት ፎርም አለ። ከዛ ምንድነው ፔመንት ቼክ አውት የሚላል ከላይ። ስለዚህ እዚህ ጋር አሁን ኔክስት ስለው ምንድነው የሚመጣው ፔመንት ነው የሚመጣው። ኔክስት ስለው ፔመንት ነው የሚመጣው እዚህ ጋር ማለት ነው። ስለዚህ ኔክስት ስለዋለው ያይዛችኋል አይደለ? ምን አለ እዚህ ጋር የኔ ስለተሞላ ምንም ስላልሞላ ለእናንተ ለማሳየት ስለሆነ እየመጣው ያለሁት እዚህ ጋር ምን አለ በቃ ዲስሚስ ብሏል ማለት ነው። ምክንያቱም ምንም ያስገባሁት ነገር የለም፣ ኢሜይልም እንትንም ስልክ ቁጥርም ስላላስገባው ዲስሚስ ብሎ መልቶታል። እናንተ ግን ካስገባችሁ በትክክል ካስገባችሁ ምንድነው የሚመጣው ከዚህ በኋላ የክፍያ ኦፕሽን ነው ይመጣል ማለት የክፍያ ፎርም ይመጣል። የክፍያ ፎርሙ በካርድ ወይም ከሰላሌ ካርድ ላይ ወይም ደግሞ ባንክ ካርድ ካላችሁ በባንክ ካርድ ላይ ከሌላችሁ ደግሞ ሌላ ሰው ለምናችሁ ካቹ ለሱ ስጡትና በሱ ካርድ አማካኝነት ክፍያውን ፈጽማችሁ ወዲያውኑ ክፍያ ካልተፈጸመ አፕዴት አይሆንም ማለት ነው። ክፍያ ካልተፈጸመ አፕዴት አይሆንም። ክፍያውን ፈጽማችሁ ቀጥታ እንደዚህ አድርጋችሁ ቀይራችሁ እነሱ ካንስልም ሲያደርጉ ብሎክም ሲያደርጉ ወደ እናንተ ኢንፎርሜሽን ይመጣል ማለት ነው። በቃ ብሎክ ማድረጉ ምንም ቢያደርጉ ወደ እናንተ ኢንፎርሜሽን ይመጣል ማለት ነው። እዚህ ጋር ምንድነው ኢሚሬት አይዲም እዚህ ጋር አለ፣ ቪዛም እዚህ ጋር አለ ማለት ነው። ኦሪጂናሉ በፒዲኤፍ እሱን ከፈለጋችሁ እዚህ ጋር ማየት ትችላላችሁ ማለት ነው። ኢሚሬት አይዲም አለ፣ ቪዛችሁም እዚህ ጋር አለ አይሲፒ ላይ ማለት ነው። ዩኤኢ ፓስ ላይ አለ፣ አይሲፒ ላይ አለ። ዩኤኢ ፓስ ላይ አለ፣ አይሲፒ ላይ ያለው ደግሞ በፒዲኤፍ በጣም ምርጥ ነው ማለት ነው። እሱ እንዴት እንደምታገኙ ተመልከቱ ማለት ነው። አይዲ የሚለውን ኢሚሬት አይዲ የሚለውን ስትነኩት ልክ ይሄ ይመጣላችኋል። ከዛ በስማችሁ መሰረት ያንን የአይን ምልክት ትነካላችሁ። እዛ ጋር የአይን ምልክት አለ። የአይን ምልክቱ ስትነኩ ኢሚሬት አይዲው እንዳለ ቦግ ብሎ ይመጣል ማለት ነው። በፊት ለፊት ላይ ያለውን በዚህ ይመጣላችኋል ማለት ነው። ከዛ ደግሞ ያኛውን በጎን ስትነኩ ደግሞ ያከበብኩት ስትነኩ ደግሞ በጀርባ አለው ደግሞ ይመጣላችኋል። በጀርባ አለው ማለት ነው። በጀርባ አለው ይመጣላችኋል። እዚህ ጋር ማግኘት ትችላላችሁ ማለት ነው። ሌላው ምንድነው ሬዚደንስ ቪዛችሁ ማለት ነው። ቪዛችሁ ደግሞ አለ እዚህ ጋር ልክ እንደቀድሞ የአይን ምልክቱን ነክታችሁ ቪዛችሁ ደግሞ አሁንም ይመጣላችኋል። ይሄ ቪዛችሁ ነው ማለት ነው። ቪዛ ይመጣል። ቪዛ በፊት ለፊት ብቻ ነው፣ በባክ የለውም። ቪዛችሁ ደግሞ እንደዚህ አድርጎ ይመጣላችኋል ማለት ነው። ሌላ ግን እነዚህ ሁለቱንም ዳውንሎድ አድርጋችሁ በስልካችሁ መያዝ ከፈለጋችሁ ሁለቱንም ኦሪጂናሉን ማለት ነው በፒዲኤፍ ዳውንሎድ አድርጋችሁ መያዝ ከፈለጋችሁ ትከፍቱትና ኢሚሬት አይዲውን ሬዚደንስ ቪዛውን የሚለውን ልክ በቅድሞ መሰረት ትከፍቱና ከታች ዳውንሎድ የሚል አለ፣ ዳውንሎድ ፒዲኤፍ የሚል አለ ከታች ማለት ነው። ከታች ያለውን ዳውንሎድ ፒዲኤፍ የሚለውን ነክታችሁ ዳውንሎድ ማድረግ ትችላላችሁ። ከጠፋባችሁ ደግሞ እዛ ጋር ሪፕሌስ ኢሚሬት አይዲ የሚለውንም ከጠፋባችሁ መውጣት ትችላላችሁ ማለት ነው። ስጨርሱ እንደዚህ ሰክሰስ ብሎ ይነግራችኋል ማለት ነው። መልካም ቆይታ ይላችኋል።